የዛሬው የማርኬት ውሎዬ በጣም ይገርማል። ቃሪያን አንስቼ አንድ ፍሬ ቃሪያ ወደ ሚዛን ወደሚመዝነው ልጅ ወሰድኩኝ። ልጅየው በጣም ተገረመ። ከዛም ፌስታል ላይ ጨመራት፣ ቋጠራት። ከዛም ያው መዘነና ፕራይሷን ለጥፎ ሰጠኝ። በመግፊያ ነው እሷንም እየገፋሁ የሄድኩት። በጣም ሰዎች ተገርመዋል። እና እየደረደሩ ምናምን እነሱ በጣም በርካታ እቃ ነው የያዙት። እኔ አንዲት ፍሬ እንትን በመግፊያ ይዤ ሄድኩኝ። ከዛ በኋላ ለካሸሯ ሰጠኋት። ካሸሯን በጣም ትደንቃለች። ግራ ገብቷታል። ማናጀሩን ጠራችው። እሱ ማናጀሩም ደግሞ አየው። ያው በጣም ተገረመ። ያው እሱ ነው እንደምትፈልገው አለኝ። አሁን አልኩት። ከዛም በቃ ሂሳብ ስሪለት ምንም ችግር የለም ምናምን አላት። ያው ክፍያ ከፈልኩኝ በማስተር ካርድ። ከዛም ደረሰኝን ይዤ ትልቅ ፌስታል ውስጥ ጨምረው አልኳት። ትልቅ ፌስታል ውስጥ ጨመረችልኝ፣ ሰጠችኝ። መክፊያ ላይ ጨምሬ እየወጣሁ እያለ ሴኩሪቲውን አገኘሁኝ። ሰው ጥራል እንትን ሄልፐር ጥራልኝ፣ መኪና ውስጥ የሚያስገባልኝ አልኩት። ጠራልኝ። ልጅየው መጣ፣ እየገፋ ይዞ ሄደ። ከዛ በኋላ ከመኪና ኋላ ላይ ሊጨምርልኝ ብድግ ሲያደርጋት በጣም ቀለለችው። ያው ልጅየው እየተገረመም ቢሆን እንግዲህ እዛ አላን የሆነ ይመስላል።